ኢየሱስ ክርስቶስ ከሌለ ሃይማኖት ራሱ ገዳይ ነው። አየነው በሩቅም በቅርብም የለንም ምክንያት ሰበብ። እስኪ ቀመስኩትን ቅመሱ የህይወት እንጀራ ነው እሱ። ሚበላ ሚጠጣ ሚለበስ ለሁሉም መልስ ነው ኢየሱስ። መጽሐፍ ሲናገር እንደዚህ ይላል፣ ሕይወት ተገለጠ አይተንም አለን መሰክራለን፣ በአብ ዘንድ የነበረውን ለኛ የተገለጠውን የዘላለምን ሕይወት እናወራላችኋለን ይላል እግዚአብሔር ቃል ሲናገር። አባቶች የተናገሩለት፣ ነቢያት የመሰከሩለትን፣ ሐዋርያት የሰበኩትን ይህንን ሕይወት የሆነውን ክርስቶስን እኛም በዚህ ዘመን ባገኘንበት ስፍራ ሁሉ እንመስክር። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ወዳችኋለሁ። ጸጋ ይብዛላችሁ። ተባረኩ። ብደውል ማዘርን ብር ላኪ ብለህ እንደምትልክ እርግጠኛ ነህ አይደል? አንተ በማዘር አካውንት እርግጠኛ ይሆንክ በኢየሱስ ደም እንዴት እርግጠኛ አትሆን? ገነት ትገባለህ ወይስ ትባይ? አዎ። ከምን? ከኢየሱስ ደም የተነሳ። በስራ ከሆነማ እንዴት ትገባ? እርግጠኛ ካልሆንክ በባይብል አታምንም ማለት ነው። አለቀ። አንደኛ በስራ ከሆነማ ልክ እኮ ነው ያሉት። በስራ ገባለሁ ብሎ የሚያስብ ሰው እርግጠኛ አይደለም። ገብቷል? ገና ሰርቼ ጾሜ ጸልዬ ሰግጄ ድሃ ብልቼ ታሰረ ጠይቄ ምና የፈለገበት ስራ ግን ያንተ ስራ በኢየሱስ ደም ፊት ተራ ነው። የፈለገ ተወልደ ከእናትህ ማፀን ጀምሮ አልኩ እስክትሞት ድረስ ኃጢአት ባትሰራ የክርስቶስን ደም አያክልም። ስለዚህ ዋጋ የለውም። ብቃታችን ከኛ አይደለም። ለዚህ ነው ኢየሱስን ብቻ የላከው። አይቶ 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 እኮ ነው። ከአብርሃም የበለጠ ጻድቅ ነበር እንዴ? አብርሃም ያውም እምነቱ ነው ጽድቅ የሆነለት እኮ ስራው አይደለም። የመጨረሻ ጻድቅ የነበረ ሰው ነው። ይስሐቅን በስተርጅና ሰጠው። ከዛ ይስሐቅን ሰጠውና ገና ይስሐቅ 10 ምናምን ሲሞላው እረድልኝ አለው እግዚአብሔር። አለ አብርሃም በቃ እረድልኝ። ለምን በቃ እሺ ብሎ አብርሃም በስተርጅና ያገኘው ልጁ በጣም ይወዳል እኮ የዓይኑ ብሌን ነው እኮ እና አንድ ልጁን ነው እና እግዚአብሔር ነው ያዘዘው። ባይ ለእግዚአብሔር ማረድ ያለበት ብዙ ኃጢአት አለ። ይስሐቅን አይደለም። ዝሙት መታረድ አለበት ለእግዚአብሔር፣ በአደባባይ ስካር መታረድ አለበት ለእግዚአብሔር። ማስመሰል፣ ማጭበርበር፣ ለሰው ክፋት መመኘት፣ ለጓደኛ ላይ መጥፎ ማሰብ መታረድ አለበት በዛ ተራራ ላይ። እና ይስሐቅን ይዞ ወጣ። እዛ አባቴ የመስዋዕቱ በግስ ሲለው ካሙዙ ቅድም ያላል እግዚአብሔር ያዘጋጃል ይላል። እሱ በግ እንደሆነ አያውቅም፣ እንደሚታረድ ይስሐቅ አያውቅም። ዝም ብሎ ይሄዳል። ከዛ እየደረሱ እኮ እዛ ላይ አርደው ልጁን አነጠፈ። ጨካኝ ነው አብርሃም ራሱ ለእግዚአብሔር ጨከና። ባይቶ እግዚአብሔር ጣል ያለን ነገር አሁን ጣል። የሆነ ሊያስመልጥ የፈለገ ነገር መኪና ቁልፍ ካላያሳዘ እግዚአብሔር እንዳትሞትበት ማለት። አንዳንዱ ይሄ ምን አለ መሰለሽ እግዚአብሔር ለኛ ከሚያስብ በላይ እኛ ለራሳችን የምናስብ ይመስለናል። እና ልጁን ገሎ ነው የሰራው ይሄንን ወንጌል። አንድ ልጅ ነበረው፣ በጣም ይወደዋል፣ ይሳሳለታል፣ ግን ጨከነ እግዚአብሔር። በልጁ ጨክኖ የሰራው ወንጌል ላይ በደሙ ትቀልጃለሽ? ደሙን ከጾም ጋር ታወዳድራለህ? ከስግደት ጋር ከአምልኮ ጋር ታወዳድራለህ? ሃው ካም ያንተ ስራ እንዴት ነው ከክርስቶስ? ታዲያ ጾማችሁ ግቡ አይልንም እንዴ? አላየው ነው ወይ? አንድ መልአክ ክንፉን እያማተመተው ተሰቅሎ አድኖ መሄድ ይችላል እኮ። በቀደመው ዘመን መላእክት ራሱ ክብራቸውን ጥለው ስተዋል። ፐርፌክት የሚባል ፍጡር ስለጠፋ ሁሉም ኃጢአት ሰርተዋል ያለው ባይበል። ሁሉም ጳጳሱ የለ፣ ካህኑ የለ፣ ቄሱ የለ፣ ፓስተሩ የለ፣ ሼው የለ፣ ኳየር የለ፣ ሁሉም ኃጢአት ሰርተዋል። የእግዚአብሔርም ክብር ጎሎታል። ከዛ ይሄንን ክብር የሚሞላው የኢየሱስ ደም እና ይሄ ክብሬ ነው ለኔ። ስለ ኢየሱስ ማውራት ሙላት ነው እና ባለድል ነው የምትሆነው፣ ሞገስ ነው የምት እስቲ ብዙ ሰዎች የሆነ ወሬ አውርተህ ተሰለቻለህ። ኢየሱስ ብለህ ግን አትሰለችም። ፓርላማ ገብተሽ የሆነ 3 ደቂቃ 4 ደቂቃ ታያለሽ የፓርላማ የአብይ ንግግር ወይ ምናምን የሆነ ሰዓት ኢየሱስን በደንብ አውቀ ኢየሱስ ሲባል አትዘጋም። አንደኛ ያዝረከረካል፣ ፋራ ነው የሚያደርግ በዓለም እንደ ፋራ። ለዛ እኮ ነው ሱፍ አድርገው ምናምን በጣም የሚያማምሩ ወጣቶች መገናኛ ላይ እንደ ጅል የሚታዩት። ፋራ ያደረገ ኢየሱስ ነው እንጂ የመጨረሻ ግን በእግዚአብሔር ፊት አራዳ እነሱ እንደሆነ ታውቃለህ። እና አንድ ቀልድ ልንገራችሁ። አንድ የዓለማችን በጣም አደገኛ አራዳ ተብሎ ዓለምን ሁሉ በእርድና ያሸነፈ ሰው ነው እና በቃ ሊሸለም ሲባል አንዱ አረቋ አንድ ይቀራል አለው። እግዚአብሔር አገናኙኛል
እግዚአብሔር ጋር ተገናኘ። አንተ ነህ ያለ ማራዳ አለው። አዎ እኔ መጨረሻ አራዳ ማን በርድና አይበልጠኝ። አንተ ጥያቄ ልጠይቅህ አለው ሰውየው እግዚአብሔር። እሺ በእኛ 5 ቀን በአንተ ስንት ነው አለው። 5000 ዓመት አለው። በእኛ 5 ቀን በእግዚአብሔር 5000 ዓመት ነው። እሺ በእኛ 5000 ዓመት በአንተ ስንት ነው ሲለው 5 ደቂቃ ጠብቀኝ ብሎ ሄደ እግዚአብሔር። 5000 ዓመት ሊቆይ ነው። እሱ ፋራ ነው ማለት እና እግዚአብሔርን በማወቅ ውስጥ የሚገኝ እርድና የመጨረሻው እርድና ነው። ብዙ ካይሽ በጣም ጡንቻ ያላቸው ታቱ ያላቸው እንደ ሞኝ ኢየሱስ እያሉ ዓለም ላይ ሞኝነት በሚመስል ስብከት እኮ ነው አይደል ጳውሎስ ያለው። ስብከታችን ሞኝነት ይመስላል፣ ግን we are lucky በጣም እንጸልይ አሜን እያላችሁ እጆቻችሁን ደረታችሁ ላይ አድርጋችሁ በእምነት ውሰዱ። በክሱ ደብዳቤ ጀርባ ሹመት ይጻፍላችሁ፣ በውርደቱ አደባባይ ክብር ያልብሳችሁ። በእናንተ ላይ የተከፈቱ አፎች ከዚህ ቀን ጀምሮ በኢየሱስ ስም ይዘጉ። አንገት በደፋችሁበት ስፍራ ያለ ልክ ቀና ቀና ያድርጋችሁ። አታፍሪምና አትፍሪ፣ አትዋረጂምና አትደንግጪ ተብሎ እንደተጻፈ ሊያሳፍራችሁ የወጣ ሊያስደነግጣችሁ የወጣ እግዚአብሔር ይከልክልላችሁ። የምትፈሩት ነገር አይውረሳችሁ። እስራኤል የጠላቱን ጀርባ ያያል ተብሎ እንደተጻፈ በእድሜ ዘመናችሁ ሁሉ የጠላታችሁን ፊት ሳይሆን የጠላታችሁን ጀርባ እግዚአብሔር አሳልፎ ይስጣችሁ። ኪሳራ በትርፍ፣ ሞት በሕይወት፣ ሐዘን በደስታ፣ አመድ በአክሊል በኢየሱስ ስም ይቀየርላችሁ። እባርካችኋለሁ። የዘገያችሁትን አልፍጠኑ፣ የተያዛችሁትን አልቀቁ፣ የቆማችሁትን አልሩጡ። በኢየሱስ ክርስቶስ ስም ካሳ ይሆንላችሁ። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ ይቀየራል ተብሎ እንደተጻፈ አሁን ያላችሁበት ሁኔታ ሁሉ በጌታ በኢየሱስ ስም ለበጎ ይቀየርላችሁ። ሳምንታችሁ የተባረከ ይሁን። ይህ መልእክት ሌሎች እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ወዳችኋለሁ።